እኔ የ5 ሚሊዮን ብሩ ድብድብ እኔ እምቢ አላልኩም። ይሄንን እንዲያቀልኝ ነው ህዝብ የሚፈልገው። እዚህ ጋር ይወላችሁ እነሱ ራሳቸው ናቸው በጭባጫ ናቸው። የተለያየ ሐሳብ ነው የሚያመጡት። ኮንፊደንስ የላቸው። አንዴ የሆነ ሰው ይላሉ፣ የሆነ ሰው ሊገባ ነው ይላሉ፣ አንዴ እንደዚህ ነው ይላሉ፣ ያለቃቅሱብኛል። አንዴ እንትን ይላሉ። እኔ ለቢዝነሱ ዋና እኔ ነኝ። ይወላችሁ እኔ ለህዝቡ ብዬ ነው 5 ሚሊዮን ብር እሺ ያልኩት እንጂ የኔ ዋጋ 100 ሚሊዮን ብር ነው። በቃ አመ ፕሮፌሽናል አይመጥነኝም። ይሄ ልጅ ግን ለህዝቡ ብዬ እኔ እገባለሁ። በ5 ሚሊዮን ብር ተስማምቻለሁ። ህዝቡ ይወቅ። ይሄን ቪዲዮ በደንብ ሼር አድርጉት፣ ሴቭ አድርጉት፣ እያንዳንድ ጋር አስቀምጠው። እኔ በ5 ሚሊዮን ብሩ ተስማምቻለሁ። ሐሳባቸው ግን የሚቀይሩት እነሱ ናቸው። ከዚህ በኋላ ስለ ውድድሩም አንድ ቪዲዮ አልሰራም። በቃ ስንፈራረም እና የሆነ ነገር ስናደርግ ብቻ ነው የምታዩት። ተስማምቻለሁ፣ ግባ በሉት። ይሄ ቀዘናም ጆዋጂ ማነች እንቁራሪት የምትባል ፈሳም ዝም ብሎ መጥቶ ምንድነው የሚሰራው? ሜም ብቻ ነው የሚሰራው። ሌላ ምንም ነገር አይችልም። የማይችል ሰው አምጥቶ የሆነ ተደበረበትና ሁሉም እንደዛ እንዳይመስል። ሪል ሚክስድ ማርሻል አርት ምን እንደሆነ አገጭ በ3 ሰከንድ አፈርሼ አሳያለሁ ማለት ነው። ሴዶ ማን እንደሆነ ያኔ እያንዳንድ ትረዳለህ። ሚክስድ ማርሻል አርትም ንጉስ እንደሆንኩ አይደለም። የኢትዮጵያ ማንም ቢመጣ አይደለም አንቺ ተራ ኩታራ ይቅርና ማንም እነ ጆን ጆንስ እነ ሐምዛ እነ ሐቢብ ቢመጡ ማጋደም እችላለሁ ማለት ነው። ይሄንን ወቅ ሐሳባችሁ እንዳቀይሩ ይወላችሁ። እኔ ለህዝቡ ብዬ ነው የተስማማውላችሁ በ5 ሚሊዮን። ስለዚህ ሌትስ ጎ ብያለሁ። አንቺ እንቁራሪት ደግሞ እጨፈልቅሻለሁ፣ በቀሉ እጨፈልቅሻለሁ በ3 ሰከንድ ውስጥ ሌትስ ጎ። ከዚህ በኋላ ቪዲዮ የሚባል አልሰራም ማለት ነው። በእነዚህ በውድድሩ ጉዳይ ወይ ስንፈራረም ካልሆነ ወይ ፌስ ኦፍ ላይ ካልሆነ በስተቀር ቪዲዮ ተሳስቼ አልሰራም። የላ ወደ ስራ ነው፣ ወደ ሽቀላ ነው የምገባው። ሌትስ ጎ ብዬሻለሁ። ጠንያ